አንቱ ያላህ መልእክተኛ እኔ ቀብር ዘራፊ ነበርኩኝ ላለፉት 7 አመታት መቃብሮችን ስዘርፍ አሳልፌያለሁኝ ከላልታት አንድ ቀንም አንዲት የመዲና አንስት ሙታ ቀብሯን ቀኑን ልዘርፍ ቆፍሬ ከፈኑን ከላዋ ላይ ገለብኩት ከፈማን ይዤ ትቻት መሄድ ጀመርኩና ብዙም ሳልርቅ ሸይጣን ጎትጉቶኝ ዳግም ተመለስኩና ዞም ሞትኳት ከዚያም ተነስቼ መሄድ ጀመርኩ ብዙም ሳልርቅ ሙታኗ ብድግ ብላ ዋ ጥፋትህ አንተ ወጣት ያ ዙፋኑን ለፍርድ አስቀምጦ ከበደለኞች ሐቃቸውን ይዞ ለተበዳዮች የሚመልሰውን ጌታ አታፍርምን በሙታናው ድማ እርቃኔን ትተኸኝ ትሄዳለህን አላህ ፊት ላይም ለሂሳብ ስቆም ከነጀናባዬ አቆምከኝ ትርክቱ ሳይጨርስ መልእክተኛው አፋቸውን ይዘው አንተስ ፋሲቅ ዞር በልልኝ አንተ ለሳት ምን ያህል የተገባህነ ወጣቱ ተስፋ ቆርጦ ከመልእክተኛው ዘንድ ወጣ ለ40 ቀናትም ያህል አላህን ሲማጸነው ከረመ 40ኛ ቀኑ ሲሞላው እጁን ወደ ላይ አንስቶ አንተ የሙሐመድ የአደምና የሐዋ ጌታ ሆይ ጸጸቴን ተቀብለኸኝ ምርኸኝ እንደሆነ ለሙሐመድና ለባልደረቦቹ አሳውቅልኝ ያ ሳይሆንና ጸጸቴን ያልተቀበልከኝ እንደሆነ ከሰማይ እሳት አውርደ አሁን አቃጥለኝና ከጀሃነሚቱ እሳት ገላግለኝ በማለት አዛኙን ተማጸነው ፈጣኑ መልእክተኛ ሰማያትን ያቆራረጠ ወደ ነብያችን የጌታውን ትእዛዝ ይዞ ብቃለና ሙሐመድ ሆይ ጌታ ሰላም ይልሃል አላቸው ውዳችንም እሱ ሰላም ነው ሰላምም ከሱ ነው ወደሱም ተመላሽ ነው ብለው በንግግር ጠበቡት አላህም ብሎሃል ፍጥረታትን አንተ ነህ እንደ የፈጠርከው አላቸው ጅብሪል እንዴታ ያ እኔንና ፍጥረታትን የፈጠረው ጌታ ነው የፈጠራቸው ማለት መለሱ ጌታህም ይልሃል አንተ ነህ እንደ ጸጋን የምትለግሳቸው ዳግም ጅብሪል ጥያቄው መልእክቱን አስተላለፈላቸው እንዴታ አላህ እኮ ነው እኔንም እነሱንም ይቅር የሚለን በማለት መለሱለት አላህም ይልሃል ባሪያዬን ይቅር በለው እኔም ይቅር ብየዋለሁና በማለት ጅብሪል የጌታውን ትእዛዝ አስተላለፈ ይህን ጊዜ መልእክተኛው ያንን ወጣት በማስጠራት አላህ ይቅር እንዳለው አበሰሩት